ሰላም ሰላም ብያለሁ። የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምን አላችሁ? ከኔ ጋራ ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ለእናንተ አንድ የጤና መረጃ ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። ዛሬ እንግዲህ ስለ ወይባ ጭስ ነው ልነግራችሁ የመጣሁት። እንግዲህ የወይባ ጭስ ጥቅም ምንድን ነው? ወይባ ስለሚባለው ጭስስ ምን ያህል እናውቃለን? ምንስ ጥቅም ይሰጣን? የሚሉትን ለእናንተ የማጋራችሁናል ማለት ነው። ከዛ በፊት እንግዲህ ወይባ በወሎ አካባቢ በስፋት የተለመደ ነው። ለአካባቢ ነዋሪዎች ሴቶች ውፊትና ጥርት ያለ ቆዳ ሚስጥሩ ይኸው የወይባ ጭስ ነው። ወይባ ወደ ቢጫነት የሚያደላና ዘይታማ ባህሪ ያለው ነው። በወሎ ከወይባ በተጨማሪም ደድሆና ምስሮች የሚባሉ እንጨቶች ሲኖሩ ደድሆ ጭሱ የቅባትነት ባህሪ ስላለው በሰውነት ላይ ስለሚጣበቅ ቆዳን በማሳመር የተለየ ውበትና ወዝ ያጎናጽፋል። ምስሮች የተባለው የእንጨት አይነት ደግሞ ለማህፀን በር ጥበት፣ አላስፈላጊ የሆነ የማህፀን ፈሳሾችን ለማስወገድ የሚጠቅም ከመሆኑም በላይ የወር አበባ ችግሮችን ለማስወገድ ትልቅ ጠቀሜታ እንዳለው ተጠቃሚዎቹ ደጋግመው ይናገራሉ። የወይባ ጭስ አጠቃቀሙ በ80 ሴንቲሜትር ጥልቀት እየተቆፈረ በሚዘጋጅ የወይባ ጭስ ጉድጓድ ውስጥ እንደ ተጠቃሚዎቹ ምርጫና ፍላጎት የተዘጋጀ የወይባ እንጨት ይጨመርና ቀስ እያለ እንዲጨስ ይደረጋል። እንጨቱ በባህሪው ቀስ እያለ ይጨሳል እንጂ አይነድም። ሴቶቹ እግራቸውን ግራና ቀኝ በጉድጓዱ በር ላይ በማስቀመጥ ከጉድጓዱ የሚወጣውን ጭስ ይታጠኑታል። በወይባ ጭስ አጠና ወቅት ታጣኟ አናቷ ላይ ንጹህ ለጋ ቅቤ ይቀመጣል። ቅቤው ከጭሱ በሚወጣው ሙቀት እየቀለጠ በጭሱ በተከፈተው ገላዋ እየሰረገ ውስጧን ያረሰርሰዋል። እንግዲህ የወይባ ጭስ ምንድን ነው ጥቅሙ ካልን ደግሞ ከወይባ ጭስ ዘርፈ ብዙ ጥቅሞችን እናገኛለን። የወይባ ጭስ ጥቅሞች የጀርባ ህመም ችግርን ይቀርፋል። የሞቱ የቆዳ ሴሎችን በላብ አማካኝነት በማጽዳት ጤናማ ቆዳ እንዲኖረን ያደርጋል። በብርድ ምክንያት የሚመጡ የጀርባ ችግሮችን፣ የመገጣጠሚያ ህመሞችን ይፈውሳል። ማራኪ ወርቃማ የቆዳ ከለር ያላብሳል። ለማህፀን ጥራት፣ ለወለደች አራስ፣ ለቆዳ ጥራት፣ የወር አበባ መዛባት፣ ለተለያዩ ችግሮች ጠቃሚ አገልግሎት አለው።